የሳሙሳ ቂጣ ስትሰሩ አልለያይ እያለ ፍርክስክስ እያለ ስጠቀልሉት ራሱን ቢለሚላችሁ ሰዎች ደርሼላችሁ ያለው። አሰላሙ አለይኩም እንዴት ናችሁ? እንደዚህ ስትጨመድዱት ራሱ የማይጨማደድ የማይቆራረስ ቂጣ ነው የሰራሁት። መጀመሪያ 5 ኩባያ ፍርኖ ዱቄት ታደርጋላችሁ። ከዛ 1 ሻይ ማንኪያ ጨው ታደርጋላችሁ። ብዙ ጊዜ ደግሞ ድርቅ ፍርክስክስ የሚልባችሁ ዘይት ስታበዙ ነው። ሌላ 5 ኩባያ 2 ሹሮ ማንኪያ ዘይት ነው የተጠቀምኩት። ከዚህ የሚያንስ የምታቦኩ ከሆነ የሚያንስ ዘይት ነው ማድረግ ያለባችሁ። 1 ኩባያ ከግማሽ ደግሞ ኖርማል ውሃ ነው፣ ዝም ብሎ የሚጠጣ ውሃ ያለ አይደል፣ ሞቅም ቀዝቃዛ ማለት ነው። እሱን የተጠቀምኩት አንድ ላይ እሱን በጣም ነው የምታሹት። ከዚህ በፊት እንደምላችሁ አስተሻሽ አይደለም፣ ይሄ ደግሞ በጣም ነው የምታሹት ማለት ነው። ከዛ እንደዚህ ተከፋፍሉታላችሁ። ትናንት ቂጣ እንዲወጣላችሁ ከፈለጋችሁ ትንሽ ቦታ ከፋፍሉት። ብዙ እንዲሆንላችሁ ደግሞ ተለቅ አድርጋችሁ ከፋፍሉት። ላስቲክ እንደዚህ ያለበሳችሁ አስቀምጡት። በየምትሰሩት ስራ መሀል ላይ ላስቲክ ያለበሳችሁ አስቀምጧቸው። ትናንት እየተደማመጧቸውና ዘይትና ዱቄት በደንብ ማድረግ ነው እንዲለያይላችሁ። በኋላ ከዛ ባልና ሚስት ነው የሚባሉት እነዚህ ሁለት ነው። ከዛ ታደፋፋችኋላችሁ። መሀል ላይ በጣታችሁ ዘይቱ እንዳይወጣባችሁ ጣታችሁ ላይ እንደዚህ ታዘርጉታላችሁ። ከዛ እነዚህንም አንድ ላይ ታስቀምጣችኋላችሁ። እንደዚህ ያርጋችሁ ከጨረሳችሁ በኋላ ወደ መዳመጥ ብትገቡ ስራው ይቀልላችኋል። በላስቲክ እያለበሳችሁ ማለት ነው። ተለቅ አርጋችሁ ነው ሳሳ አርጋችሁ የምትዳምጡት። ከዛ ምጣታችሁ ደግሞ በደንብ ነው መስማት ያለበት። እንደ ቂጣ ቃስኪላ አትጠብቁትም። ገልበጥ እዛ ቆማችሁ ነው የሚሰራው። አንድ ሰው እንደውም የሚዳምጥ ቢኖርላችሁ ስራችሁ ይቀላል። ገልበጥ ነው የምታደርጉት። ከዛ በትኩስ ነው እኛ የምንለያየው። ከዛ እንቆራርጠዋለን። በላስቲክ ሽፍን አርጋችሁ አስቀምጡት። ከዛ